ሰላም ለእናንተ ይሁን። ሰላማችሁ ይብዛ በዓለም ዙሪያ ሁሉ ያላችሁ ይህንን መልእክት ደግሞ የምትከታተሉ ሰዎች ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ከዚህም ትምህርት ደግሞ ትልቅ ነገር እንደሚቀርላችሁ የብዙዎቻችን ጥያቄ የሆነው የክንውን መንገድ እንደሚመለስላችሁ ከእግዚአብሔር ቃል አንጻር ተስፋ አደርጋለሁ። ስለዚህ ስለምትከታተሉኝ፣ ስለምታበረታቱኝ፣ ሰብስክራይብ ስለምታደርጉ፣ ሼር ስለምታደርጉ፣ ኮመንት ስለምትጽፉ ሁላችሁንም ለማመስገን ወዳለሁ። ዛሬ እንግዲህ እንደ ርዕሴም የክንውንን መንገድ ደግሞ በጥቂቱ ከእግዚአብሔር ቃል አንጻር እንዴት ነው የሚከናወንልኝ ብሎ እንደ ማህበረሰብ የማይጠይቅ ሰው የለም። እንደ ሀገር እንጠይቃለን፣ እንደ ቤተሰብ እንጠይቃለን። በምናገለግልበት ቤተ ክርስቲያን ውስጥም ይሄ ትልቁ ጥያቄያችን ነው። ምን የሚለው ክንውን ያለው የቱ ጋር ነው? የክንውን መንገድ የቱ ነው ብለን ብዙ ሰዎች እንዲከናወንላቸው የህይወት መስዋዕትነት ሲከፍሉም ደግሞ በዚህ ምድር ላይ ይታያል። የእግዚአብሔር ቃል ግን ስለ ክንውን ምን ያስተምረናል? ሰዎች በየትኛው መንገድ ቢጓዙ ነው ሊከናወንላቸው የሚችለው? ወይንም ደግሞ የክንውን መንገድ የቱ ነው ብለን ሁላችንም እንጠይቃለን። ይህም ጥያቄ ደግሞ በዚህ ትምህርት ውስጥ እንደሚመለስላችሁ ተስፋ አደርጋለሁ። ይህንን ትምህርት ብትከታተሉ ታተርፋላችሁ እንጂ ጊዜያችሁ እንደማይባክን በእርግጠኝነት ልነግራችሁ እወዳለሁ። ምክንያቱም የእግዚአብሔርን ቃል በመስማት ውስጥ ብክነት ስለሌለ፣ እግዚአብሔርን ቃል በመስማት ውስጥ ኪሳራ ስለሌለ፣ ስለዚህ ዛሬ እንደ መነሻ የማነሳው ሐሳብ መዝሙር 1 ነው። እንግዲህ መዝሙር 1 የጥበብ መዝሙር የምንለው አይነት መዝሙር ነው። በመጽሐፍ ቅዱስ ውስጥ ይህንን ሐሳብ የያዙ ሌሎች መጽሐፍቶችን ቢኖሩ ወይንም ደግሞ ሌሎች ትምህርቶችን ቢኖሩ ይሄ መዝሙር 1 ደግሞ ከጥበብ መዝሙር ውስጥ የምንመድበው መዝሙር ነው። እንደዚህ ይላል። ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ምን ይላል? ያስባል። እርሱም በውኃ ፈሳሽ ዳር እንደተተከለች ፍሬዋንም በየጊዜው እንደምትሰጥ ዛፍ ይሆናል፣ ቅጠሏ እንደማይረግፍ ዛፍ ይሆናል ብሎ የመጀመሪያውን መንገድ ካሳየን በኋላ ከቁጥር 4 ጀምሮ ደግሞ ሌላኛውን መንገድ ያሳየናል። እኔ ዛሬ የማነሳው በዚህ በክንውን መንገድ ውስጥ ከ1 እስከ 3 ባለው ሐሳብ ላይ በዚህ ሐሳብ ላይ ደግሞ መጽሐፍ ቅዱሳችንን አንዳንድ ክፍሎችን እንመለከታለን። ከዚህም የተነሳ የሰው ልጅ ይመርጣል ማለት ነው። መዝሙር 1 የሚያስተምረን የክንውን መንገድ አለ፣ የኪሳራ ደግሞ መንገድ አለ። ለእስራኤልም በብዛት ይሄ ሐሳብ በግልጽ ተቀምጧል። በዚህኛው መንገድ ብትሄዱ መጨረሻችሁ ወይንም የሚገጥማችሁ ነገር ይሄ ይሆናል፣ ባትሄዱ ደግሞ ይሄኛው ይገጥማችኋል የሚል 2 መንገዶችን በነፃነት የተቀመጡትን መጽሐፍ ቅዱሳችን ያሳያል። የሰው ልጅ ግን ምርጫ አለው። ስለዚህ እንዲከናወንላችሁ ከፈለጋችሁ በመዝሙር 1 ከቁጥር 1 እስከ 3 ያለውን ምረጡ። ሁለተኛው መንገድ ደግሞ የመጀመሪያው ቁጥር 3 ሲጨርስ ይከናወንለታል ብሎ ሲጨርስ ከቁጥር 6 ደግሞ ያለውን ስናይ ትጠፋለች ወይንም ይጠፋል የሚል ሐሳብ አለው። ስለዚህ እናንተ ክንውንን የምትፈልጉ ሰዎች ዛሬ ምረጡ፣ በዚህ ትምህርት ውስጥ ወሰኑ። ይህንን መዝሙር ስናይ እንግዲህ ብዙ ሰዎች በመጽሐፍ ቅዱሳችን ላይ በዚህ በእግዚአብሔር ቃል እውነት ላይ የተከናወነላቸውን ሰዎች እንደ ምሳሌ ማንሳቱ በጣም አስፈላጊ ነው ብዬ አምናለሁ። እነዚህን የተከናወነላቸው ሰዎች እንዴት ተከናወነላቸው? ክንውን ወደ እነሱ ሕይወት እንዴት መጣ ብለን በደንብ አድርገን ማጥናት ያስፈልጋል። ስለዚህ ከዘፍጥረት ስንጀምር ዘፍጥረት 5 ላይ ትልቅ አንድ ነገር እናገኛለን። ምክንያቱም በዘፍጥረት 5:21 ላይ እንደዚህ ይለናል፣ ሄኖክም 165 ዓመት ኖረ፣ ማቱሳላንም ወለደ። 165 ዓመት ከኖረ በኋላ የወለደው ማቱሳላን ነው ይለናል።
ሄኖክም አካሄዱን ከእግዚአብሔር ጋር አደረገ። ማቱሳላንም ከወለደ በኋላ የኖረው 200 ዓመት ሆነ። ወንዶችንም ሴቶችንም ወለደ። ሄኖክም የኖረበት ዘመን ሁሉ 365 ዓመት ሆነ። ሄኖክም አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ እግዚአብሔር ምን ብሎታልና ወስዶታልና። ስለዚህ በእርግጠኝነት ክንውን ከየት ተነስቶ ወዴት እንደምንሄድ መነሻችንና መድረሻችንን በትክክል በሚገባ ማወቅን ያመለክታል። እንዲከናወንለት የሚፈልግ ሰው መነሻውንና መድረሻውን በደንብ ማወቅ መቻል አለበት። ሰላም ቅዱሳን የእግዚአብሔር ቤተሰቦች በዓለም ዙሪያ ሁሉ ያላችሁ ይህንን ሚዲያ የምትከታተሉ ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ሁላችሁም ደግሞ ሼር በማድረግ ላይክ በማድረግ ሰብስክራይብ በማድረግ ይህንን አገልግሎታችንን እንድትደግፉን ስል በትህትና ጠይቃለሁ። ዛሬ የማስተምራችሁ ትምህርት የሁላችሁም ጥያቄ የሆነ ወይንም የሁሉም ፍጥረት ጥያቄ የሆነ ነው ብዬ አምናለሁ። ስለ ክንውን መቼም የማይጠይቅ ትውልድ አለ ብዬ አላምንም። ክንውንን ሁላችንም እንፈልጋለን። ርዕሴንም እንዳያችሁት የክንውን መንገድ የሚል ነው። የክንውን መንገድ ብዬ አጓጊ ርዕስ ሰጥቻችሁ ውስጥ ስትገቡ ግን የማታገኙት አይነት ትምህርት እንዳይሆን በጣም ጥንቃቄ አድርጌ ትምህርቱን ብቻ ነው ርዕስ ያደረግኩት ማለት ነው። እንዲከናወንልን እንደ ሀገር እንፈልጋለን። እንዲከናወንልን እንደ ማህበረሰብ እንፈልጋለን። እንዲከናወንልን እንደ ቤተ ክርስቲያን እንፈልጋለን። እንዲከናወንልን እንደ ቤተሰብ እንፈልጋለን። እንዲከናወንልን እንደ ግለሰብ እንፈልጋለን። ስለዚህ ክንውን ግን የቱ ጋር ነው ያለው? የክንውንስ መንገድ የቱ ነው? እውነት እንዲከናወንልን የምንፈልግ ከሆነ ምን እናድርግ የሚለው የሁላችንም ጥያቄ ነው ብዬ አምናለሁ። ለዚህም ነው በመዝሙር 1 ላይ ያለውን ሐሳብ ስንረዳ መዝሙር 1 በቦታው የተቀመጠ መልእክት ነው ብለው ብዙ የሥነ መለኮት ሰዎች በዚህ ይስማማሉ። አንዳንዶች እንደውም ከዚህም አለፍ ብለው የመጽሐፍ ቅዱስን ጠቅላላ እሳቤ በአጭሩ የያዘ የሚመስል ሐሳብ ነው የሚሉም አሉ። ስንቶችን እንደሚያስማማ ባላውቅም እኛ ግን ስለ ክንውን ቀጥተኛና ጥርት ያለ መንገድ ስለሚያሳየን ይህንን ሐሳብ ዛሬ በጥቂቱ እናያለን ማለት ነው። መዝሙር 1ን በሁለት ከፍለን መመልከት እንችላለን። ሁለት ክፍሎች ያሉት ሐሳብ ስለሆነ ከቁጥር 1 እስከ ቁጥር 3 የክንውንን መንገድ ሲያሳየን፣ ከቁጥር 4 እስከ 6 ደግሞ የጥፋትን መንገድ ያሳየናል። ከቁጥር 1 እስከ ቁጥር 3 ያለውን ነው ዛሬ ለማየት የምንሞክረው። ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱም በውሃ ፈሳሽ ዳር እንደተተከለች ፍሬዋን በየጊዜው እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራውም ሁሉ ምን ይለታል? ይከናወንለታል ብሎ የመጀመሪያውን ክፍል ይነግረናል። ከዛ ግን ክፉዎች ግን እንዲህ አይደሉም ብሎ ሁለተኛውን ክፍል በደንብ አድርጎ ያሳየናል። ስለዚህ እናንተ ራሳችሁን በዚህ ቦታ ላይ አስቀምጡና በየትኛው ክፍል ውስጥ ናቸው? ከክፉዎች ምክር ጋር የማትስማሙ፣ በክፉዎች ምክር ጋር የማትሄዱ፣ በኃጢአተኞች መንገድ ላይ የማትጸኑ ወይንም የማትቆሙ፣ በዋዘኞች ወንበር ላይ የማትቀመጡ ናችሁ ወይንስ ሁለተኛው? ስለዚህ እንዲከናወንላችሁ ከፈለጋችሁ ምርጫ አላችሁ ማለት ነው።
ክንውን ምርጫ ነው። የማይከናወንልንም ከምንመርጠው መንገድ የተነሳ ነው ማለት ነው። ስለዚህ ምረጡ ዛሬ። በዚህ ሐሳብ ውስጥ የተከናወነላቸውን ሰዎች ታሪክ፣ የተከናወነላቸውን ሰዎች መንገድ ማጥናት በጣም አስፈላጊ ነው። ከዘፍጥረት ጀምረን በዚህ ትምህርት ውስጥ አንዳንድ ነገሮችን እናያለን። አንዳንድ ሰዎች የሚከናወንላቸው በሆነ መንገድ ስለሚመስላቸው ክንውን የሌለበትን መንገድ በዕድሜያቸው ሲመርጡ ደግሞ እንመለከታለን። መጽሐፍ ቅዱስ በሚለው መንገድ ግን ክንውንን የሚመርጡ ሰዎች በእርግጠኝነት ይከናወንላቸዋል። ስለዚህ መጽሐፍ ቅዱስ ከተከናወነላቸው ሰዎች ውስጥ ለትምህርታችን ከተጻፉ ሰዎች መሃል እነዚህን እስኪ እንመለከታለን። ዘፍጥረት 5 ላይ የተከናወነለትን ሰው እናያለን። ዘፍጥረት 5:21 ላይ ሄኖክም 165 ዓመት ኖረ ብሎ አንድ የተከናወነለትን ቤተሰብ፣ እኔ ይህንን አንድ ግለሰብ አድርጌ አላየውም። እስከ 4ኛው ትውልድ በትክክል በክንውን ውስጥ ያለፈ ቤተሰብ ስለሆነ የተከናወነለት ግለሰብ፣ የተከናወነለት ቤተሰብ፣ እንደገና ደግሞ የተከናወነለት ማህበረሰብ አይነትን ሰው ነው የምናየው። ትውልድ በዚህ ቤተሰብ ውስጥ ስለቀጠለ ማለት ነው። ስለዚህ ሄኖክ የሚባለውን ሰው አካሄዱን ከእግዚአብሔር ጋር እንዳደረገ ቁጥር 22 ላይ እናነባለን። ክንውን ላካሄለው አካሄድን ከእግዚአብሔር ጋር በማድረግ ውስጥ ነው ብለን ከጠየቅን አዎን፣ በትክክል የመዝሙር አንድ ሐሳብም ይሄው ነው። አካሄድን ከእግዚአብሔር ጋር በማድረግ ውስጥ ክንውን አለ። በእግዚአብሔር ትእዛዝ ውስጥ ክንውን አለ። ሕጉን በመጠበቅ ውስጥ ክንውን አለ። ስለዚህ አካሄዱን ከእግዚአብሔር ጋር በማድረግ ሄኖክ ምን ብሎለታል? ተከናውኖለታል። እንደዚህ ነው የሚለው። ማቱሳላን ከወለደ በኋላ የኖረው 200 ዓመት ሆነ። ወንዶችንም ሴቶችንም ወለደ። ሄኖክም የኖረበት ዘመን ሁሉ 360 ዓመት ሆነ ይላል። ሄኖክ የኖረው 360 ዓመት ሆነ። ሄኖክም አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም ይላል። አልተገኘም የሚለውን በጣም በሰፊው ስንመለከት ለሚመጣው ክፉ ዘመን፣ ለሚመጣው ክፉ ጊዜ፣ የሰው አመፅ፣ የሰው በደል የሚበዛበትን ጊዜ እንዳያይ እግዚአብሔር ወስዶታል ብለው ብዙ በመጽሐፍ ቅዱስ ላይ ጥናት ያደረጉ ሰዎች ያስቀምጣሉ። ከዚህም የተነሳ ለክፋት አልተገኘም። ክፉ ከሚመጣበት ጊዜ እግዚአብሔር ቀድሞ ወስዶታል ብለው ብዙዎች ይህንን ሐሳብ በዚህ መልኩ ይፈቱታል። ስለዚህ ይሄ ቤተሰብ በእርግጠኝነት ልጁንም ኖህን ስናየው ምዕራፍ 6 ላይ ስንሄድ እሱም በተመሳሳይ ሁኔታ በእግዚአብሔር ፊት ጻድቅ ነበር። አካሄዱንም ደግሞ ከእግዚአብሔር ጋር ያደረገ ሰው ስለነበር ክንውን እንዳገኘው በትክክል እንረዳለን። የኖህ ትውልድ በእርግጠኝነት ምን እንደሚመስል ተመልከቱ። የኖህ ትውልድ እንግዲህ ኖህም በትውልዱ ጻድቅ ፍጹም ሰው ነበረ። ኖህ አካሄዱን ከእግዚአብሔር ጋር አደረገ ይላል። ይህ ሰው እንግዲህ አካሄዱን ከእግዚአብሔር ጋር ስላደረገ በእግዚአብሔር ፊት ሞገስን አገኘ። ቅድመ አያቱ ወይንም ቅድመ አያት የሚባለውን 4ኛው ትውልድ ሄኖክ ማቱሳላን ነው የወለደው። ማቱሳላ ደግሞ ላሜህን ነው የወለደው። ላሜህ ደግሞ ኖህን ወልዷል። ስለዚህ የሄኖክ ልጅ 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 ነው ኖህ። አካሄድን ከእግዚአብሔር ጋር ማድረግን ከቅድመ አያቱ የተማረ ልጅ ነው። ቤተሰቡ አካሄዱን ከእግዚአብሔር ጋር ያደረገ ቤተሰብ ነው። በእግዚአብሔር ሕግ ውስጥ የሚተዳደር ቤተሰብ ነው።
እንዴት እነዚህ ቤተሰቦች ተከናወነላቸው ብትሉኝ፣ ከጥፋት ውሃ እንዴት አመለጡ ብትሉኝ፣ አካሄዳቸውን ከእግዚአብሔር ጋር በማድረጋቸው ነው። በእግዚአብሔር ፊት ጻድቅ ፍጹምም ነበረ። አካሄዱንም ከእግዚአብሔር ጋር ያደረገ ነበረ። መጽሐፍ ቅዱስ በግልጽ የሚነግረን እውነት ይህንን ነው። እንዲከናወንለት የሚፈልግ ሰው፣ እንዲሳካለት የሚፈልግ ሰው በእርግጠኝነት ይህንን የእግዚአብሔርን ቃል እውነት ለራሱ ማድረግ መቻል አለበት፣ መግዛት መቻል አለበት። ይህንን እውነት አለመሸጥ መቻል አለበት። እንዲከናወንለት የሚፈልግ ሰው የእግዚአብሔር ቃል ለትምህርታችን ስለተጻፈ ሌላም ቦታ ላይ እግዚአብሔርን ቃል ስናይ መጽሐፈ ኢያሱ ምዕራፍ 1 ላይ በግልጽ ሁኔታ ተቀምጧል። ቁጥር 9 ላይ ያለውን ሐሳብ ከመረዳታችን በፊት ቁጥር 8 ምን እንደሚል ማወቅ አስፈላጊ ነው። ቁጥር 9 እኮ እንደዚህ ነው የሚለው፣ በምትሄድበት ሁሉ አምላክ እግዚአብሔር ካንተ ጋር ነውና ጽና። ለማን ነው? ለኢያሱ ነው። በምትሄድበት መንገድ ሁሉ አምላክ እግዚአብሔር ካንተ ጋር ነው፣ ጽና፣ አይዞ፣ አትደንግጥ፣ አትፍራ ብዬ አዝዤሃለሁ። አላዘዝኩህን? ከዛ በፊት የታዘዘው ትእዛዝ አለ ማለት ነው። እግዚአብሔር ከእሱ ጋር እየሆነ እንዲያከናውንለት፣ ኢያሱ ደግሞ ቁጥር 8 የኢያሱ ድርሻ ነው። በህይወት መንገዳችን ላይ የኛን ድርሻ መስራት አለብን፣ ማድረግ አለብን እንዲከናወንልን። ቁጥር 8 እኮ እንደዚህ ነው የሚለው፣ የዚህን ሕግ መጽሐፍ ከአፍ አይለይ፣ ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው። የዛን ጊዜ መንገድ ይቀናልሃል፣ ይከናወንልሃል። ይቀናልሃልም ይከናወን። መቼ ጊዜ? ጠይቁ። ይሄንን መቼ ነው የሚቀናልኝ፣ መቼ ነው የሚከናወንልኝ ብላችሁ ከጠየቃችሁ መጽሐፍ ቅዱስ ግልጽ ትምህርት አለው። የሚከናወንልህና የሚቀናልህ በዚህ ጊዜ ነው። ምሕረት መቼ ጊዜ? የዚህን ሕግ መጽሐፍ ከአፍ ሳትለየው፣ የተጻፈበትን ሁሉ ስትጠብቅ፣ ስታደርገው፣ ስትኖረው፣ በቀንም በሌሊትም ስታስቢው፣ የዛን ጊዜ ምንም አከራካሪ ነገር የለም። የዛን ጊዜ ምንም ብዥታ ውስጥ አትገቢም። የዛን ጊዜ ይቀናልሻል፣ የዛን ጊዜ ይቀናልሃል፣ የዛን ጊዜ ይቀናላችኋል። የመከናወን መንገድ ግልጽ ሆኗል። እንዲከናወንላችሁ ከፈለጋችሁ ይኸው መንገዱ ምረጡ ይለናል። ቅዱሳት መጽሐፍት ለሕይወታችን ስለተጻፉ፣ ስለዚህ ልንተገብራቸው፣ ልንኖራቸው ይገባል ማለት ነው። ይከናወንልኛል፣ ይከናወንልኛል፣ ይከናወንልኛል ብለን ስለ ጮህን ስለፎከርን ብቻ የሚሆን ነገር የለም። እንዲከናወንልህ ከፈለክ ግልጽና ግልጽ የሆነ መንገድ አለ። የክንውን መንገድ ይሄ ነው ይልሃል። ስለዚህ ምሕረት መጽሐፍ ቅዱሳችን በተለይ ስለ ምርጫ በደንብ አድርጎ ያሳየናል። ሁለት መንገዶች አሉ፣ ሁለት እሳቤዎች አሉ፣ ሁለት ሰዎች አሉ። በደንብ አድርጎ በግልጽ ያስተምረናል። ስለዚህ ክንውንን የሚፈልግ ሰውም በእርግጠኝነት መምረጥ ያለበት መንገድ አለ። ያው መንገዱ እስራኤል ልትመርጥ የሚገባው መንገድ፣ የበረከትም መንገድ አለ፣ መርገምም ደግሞ ፍርድም ያለበት መንገድ አለ። ስለዚህ መምረጥ በሕይወታችን ውስጥ ትልቁን ድርሻ ይዛል። እንዲከናወንላችሁ የምትፈልጉ ሰዎች ምረጡ፣ እንደ እግዚአብሔር ቃል ኑሩ። ያ የክንውን መንገድ ነው። ሁለንተናዊ ክንውን ነው በሕይወታችሁ ላይ የሚሆነው። ሁለንተናዊ ክንውን ነው በሕይወትሽ ላይ የሚሆነው። ምን ስታደርጊ? ስትመርጪ ማለት ነው።
ስትመርጪ ወይም ስትመርጥ ወይም ስትመርጡ በእርግጠኝነት እንዲከናወንለት የሚፈልግ ሰው ምርጫው ተቀምጧል። ኢየሱስ ክርስቶስ ባስተማረው ትምህርት ውስጥ ከመምጣታችን በፊት የዘዳግምን ሐሳብ እስኪ እኔ ዘዳግም 30 ላይ እንደዚህ የሚል ሐሳብ ተቀምጧል። ቁጥር 15 ተመልከት፣ ዛሬ በፊት ሕይወትንና መልካምነትን ሞትንና ክፋትን አኑሬአለሁ። ተቀምጧል። ምርጫው ያንተ ነው። ሕይወት ተቀምጧል። መልካምነት ተቀምጧል። ሞትንም ክፋትንም አኑሬአለሁ። በእርግጠኝነት የተቀመጠውን ተመልከት። ከዛም በኋላ ቁጥር 19 ላይ እንዲህ ይላል፣ በፊታችሁ ሕይወትንና ሞትን በረከትንና መርገምን እንዳስቀመጥሁ እኔ ዛሬ ሰማይና ምድርን በአንተ ላይ አስመስክሬአለሁ። እንግዲህ አንተና ዘርህ በሕይወት ትኖሩ ዘንድ ሕይወትን ምረጡ ይላል። ምርጫ ነው ማለት ነው። ከላይ ቁጥር 15 ላይ የተመለከትነው ሐሳብ አለ። ቁጥር 19 ላይ ደግሞ ግልጽ ያደርገዋል። ይሄ የምርጫ ጉዳይ ነው እየተባልክ ያለው። ክንውንም የምርጫ ጉዳይ ነው። መዝሙር 1ን በደንብ ነው የምናየው፣ በደንብ ነው የምንመለከተው። በዚህ ትምህርት ውስጥ ትልቅ ነገር እንደሚቀርላችሁ አምናለሁ፣ አስባለሁ። ስለዚህ መዝሙር 1ም በእርግጠኝነት ምርጫ ነው የተቀመጠው፣ መርጠ የምትሄድበት። ስለዚህ በዚህም መጽሐፍ ላይ በዘዳግም ላይም በአንተ ላይ አስመስክሬአለሁ ከማለቱ በፊት ሕይወትንና ሞትን በረከትንና መርገምን፣ ሕይወትን ወይም ሞትን መምረጥ የሰው ልጅ ድርሻ ነው። በረከትንና መርገምን ከሁለት አንዱ መምረጥ የሰው ልጅ ድርሻ ነው። ስለዚህ ምርጫ አለው። ሁለት ነገር ነው የተቀመጠው፣ ልክ እንደ መዝሙር 1 ማለት ነው። ጌታ ኢየሱስ ክርስቶስም በአዲስ ኪዳን በማቴዎስ ወንጌል ውስጥ ሲያስተምር ከዚህ ሐሳብ ጋር ተመሳሳይ የሆነ ሐሳብ ተናግሯል። ተመሳሳይ የሆነ ሐሳብ ተቀምጧል። ማቴዎስ ወንጌል ምዕራፍ 7 ቁጥር 13 ላይ እንደዚህ ይላል፣ በጠባቡ ደጅ ግቡ፣ ወደ ጥፋት የሚወስደው ደጅ ሰፊ ነው። ሁለት ደጆች አሉ። ጠባብ ደጅ አለ፣ ሰፊ ደጅ አለ። ወደ ጥፋት ግን የሚወስደው ደጅ ሰፊ ነው። ስለዚህ የእናንተ ምርጫ ነው ማለት ነው። መወሰን የእናንተ ድርሻ ነው ማለት ነው። መንገዱም ትልቅ ነውና ወደ እርሱም የሚገቡ ብዙ ናቸው። ሰፊውን መንገድ የሚመርጡ ከሕይወት ይልቅ ሞትን የሚመርጡ ሰዎች ብዙ ናቸው። ሰፊውን መንገድ የሚሄዱ ከመከናወን ይልቅ አለመከናወን የሚመርጡ ብዙዎች ናቸው። ለምን? እሱ መንገዱ ቀላል ስለሆነ ነው የሚለው። ወደ ሕይወት የሚወስደው ደጅ የጠበበ መንገዱም የቀጠነው ነውና የሚያገኙትም ጥቂቶች ናቸው። አያችሁ፣ ወደ ሕይወት የሚወስደው ደጅ ጠባብ ስለሆነ መንገዱም የቀጠነ ነውና የሚያገኙትም ሰዎች ጥቂቶች ናቸው። ወስነው ይህንን የሚመርጡ። ያኛው ግን መንገዱ ሰፊ ነው፣ መንገዱ ቀላል ነው፣ መንገዱ አልጋ በአልጋ ነው። ብዙ ሰዎች ቀላሉን ይመርጣሉ። እንዲከናወንላችሁ ከፈለጋችሁ ምርጫው የእናንተ ነው ማለት ነው። የመጽሐፍ ቅዱስ ታሪክ በሁለት ሰዎች እሳቤ ዙሪያ የተዋቀረ ይመስላል። የመጀመሪያው አዳምንና ኋለኛው አዳምን ሮሜ 5 ላይ፣ አንደኛ ቆሮንቶስ 15 ላይ በደንብ እንመለከታለን። ሁለት ሰዎችን፣ የመጀመሪያው አዳም፣ ሁለተኛው አዳም ወይንም ደግሞ ቃየንና አቤልን ወይንም ደግሞ እስማኤልና ይስሐቅን
ኤሳውና ያዕቆብን፣ ዳዊትና ሳኦልን እያላችሁ በመጨረሻም ደግሞ መጽሐፍ ቅዱሳችን የሚጠቃለለው በክርስቶስና በሐሰተኛው ክርስቶስ፣ ሁለት ሰዎች፣ ሁለት መንገዶች፣ ሁለት መጨረሻዎች። ስለዚህ ይህንን የክንውንን መንገድ ስናስብ አንደኛው መንገድ መዝሙር 1 ላይ እንዳነበብነው ማለት ነው። እንዲከናወንላችሁ ከፈለጋችሁ ምስጉን ነው የሚለውን ምረጡ። በክፉዎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ የሚለው ሕጉንም በቀንና በሌሊት የሚያስብን ሰው ተመልከቱ። ይሄኛውን መንገድ ምረጡ። እርሱ ምን አይነት ሰው እንደሆነ ልክ የሚያመነዥጉ እንስሳቶችን ባህሪ ያለው ማለት ነው። የሆነ ነገር ከበሉ በኋላ ያንን ነገር እረፍት ሲያገኙ እያወጡ እንደገና የሚያብላሉትን እንስሶች እንዲሁ ለምሳሌ ከጠቀመኝ ብዬ ነው። የእግዚአብሔርን ቃል ከሰማችሁ በኋላ ማሰላሰል፣ ስታሰላስሉት መተግበር ትጀምራላችሁ። ስታሰላስሉት የህይወታችሁ ልምምድ ይሆናል ማለት ነው። ይህንን የሚመርጡ ናቸው የሚከናወንላቸው ነው የሚለን። እነዚህ ሰዎች ማለት እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜው እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል፣ የሚሰራውም ሁሉ ይከናወንለታል። የሚሰራው ሁሉ የሚከናወንለት ሰው ማለት ነው። የሚነካው ሁሉ የሚከናወንለት ሰው ትሆናለህ ማለት ነው። ግን ምን ካደረግ? ይሄኛውን እውነት ከመረጥክ፣ ይሄኛውን መንገድ ከመረጥክ፣ ይሄኛውን እውነታ ከጨበጥክ፣ ከያዝክ፣ አልለቅም ካልክ፣ ሙጥኝ ካልክ ማለት ነው። ስለዚህ ይህንን ምረጡ። ይሄኛው የተሻለ እውነት ስለሆነ፣ ከዚህ ሌላ እውነት ስለሌለ የክንውንን መንገድ እንቀጥላለን። መዝሙር 1ን ደግሞ በደንብ እያብራራን እንቀጥላለን። ከዚህ ቪዲዮ በሚቀጥል ቪዲዮ ላይ ደግሞ ከእግዚአብሔር በረከትን የሚቀበል ሰው የሚለውን ሐሳብ በደንብ እንመለከታለን። ወይንም ደግሞ እናንተ ከተመቻችሁ የሚሰራው ሁሉ የሚከናወንለት ሰው በሚለው ርዕስ ቀጣዩን ቪዲዮ ደግሞ አስቀምጥላችኋለሁ። ተባረኩ። ሰብስክራይብ አድርጉ፣ ሼር አድርጉ፣ ኮመንት ላይ መልካምም ይሁን የተሰማችሁን ሐሳብ ጻፉ። እግዚአብሔር ዘመናችሁን ይባርክ። ስለምታበረታቱኝ አመሰግናለሁ። ተባረኩ።